ራሳችሁን ሁለት እና ከዛ በላይ እንዴት አድርጋችሁ እንደምታቀናብሩ አሁን በቀላሉ ላሳያችሁ። የመጀመሪያው ህግ ካሜራችሁን አንድ ቦታ ላይ ቀጥ አድርጋችሁ አቁሙ፣ በጭራሽ እንዳይንቀሳቀስ። ሁለተኛው ቪዲዮ በምትቀርጹ ጊዜ አንደኛው እንቅስቃሴያችሁ ከአንደኛው እንቅስቃሴያችሁ ጋር እንዳይገናኝ በጣም መጠንቀቅ አለባችሁ። ከዛም በኋላ የቀረጻችሁትን ቪዲዮ በካፕከት ነው የምታቀናብሩት። ካፕከት ከሌላችሁ ዳውንሎድ አድርጉ። ከዛ ቀጥታ ወደ ካፕከት ትገባላችሁ። ካፕከት ከገባችሁ በኋላ ኒው ቪዲዮ የሚለውን ትነካላችሁ። የቀረጻችኋቸውን ቪዲዮዎች በቅደም ተከተል ታስገባላችሁ። ቪዲዮዎቹ የሚመጡላችሁ ተደራርበው ነው። ትሄዱና ከዛም በኋላ ኦቨርላይን አድርጋችሁ ሁሉንም መደድን ወደ ታች እንደዚህ ልክ በዚህ መሰረት ታስገባላችሁ ማለት ነው። ከዛም በኋላ አላስፈላጊ የሆኑትን ክፍሎች በስፕሊት እየቆረጣችሁ የሚያስፈልጉትን ክፍሎች ብቻ በመደዳና በምትፈልጉት ቅርጽና ቦታ ላይ ታስገባላችሁ። ቆራርጣችሁ በትክክል ካስቀመጣችሁ በኋላ ቀጥታ የምትሄዱት ወደ ማስክ ነው። ማስክ ተነጣጥላችሁ እንድትታዩ ለማድረግ በጣም ወሳኙ ነው። በማስክ ውስጥ ከሚመጡ አማራጮች የአራት ማዕዘኑ ላይ ብታደርጉት ይመረጣል። እንቅስቃሴያችሁን ይሄ ለየብቻው በትናንሹ መንገድ ነጥሎ እንዲያወጣ ይረዳችኋል። በማስኩ ክብ መሰረት ቪዲዮዎቻችሁን በምትፈልጓቸው ቦታ ላይ ቦታ ታስይዟቸውና ከዛም በኋላ በትክክል ካስገባችሁ በኋላ ሙዚቃ መምረጥ ነው። የሙዚቃ ምርጫ የተለያየ ስለሚሆን የምትፈልጓቸው ሙዚቃዎች ለመሳሪያም ድምጽ ሊሆን ይችላል። ብቻ ማንኛውንም ድምጽ ሰርች አድርጋችሁ ካስገባችሁ በኋላ የምትሰሩት ቪዲዮ ላይ የምትፈልጉትን ሙዚቃ አስገብታችሁ ከጨረሳችሁ በኋላ አንድ ነገር ይቀራችኋል። እሱም ምናልባት ከለሩ መቀየር ከፈለጋችሁ ነው። በፊልተር ውስጥ ትገቡና የምትፈልጉትን ከለር ታስገባላችሁ። ከዛ ኤክስፖርት ማለት ነው። ኤክስፖርት እንዳላችሁት ቀጥታ ወደ ጋላሪ ቪዲዮዎች ይወርዳል ማለት ነው።